another clean sheet another clean sheet ስለተሞከረብን ቅር እንዳይላችሁ ኬፓን ያለማመድ ነው ትሬኒንግ ገባሻል ሞስኬራ ስተታ በዛሽ ሰከንዳፍ ዋኔሪ ደግሞ ፈርስት ሃፍ ያስቀየምሽኝን ሰከንዳፍ እየሸተተኝ ነው እንዳልኩኝ በደቂቃዎች ውስጥ ማን እነዚህ ሰዎችን ሰብሬ ነው ምልካቸው ወደ አዋሳማን ቡድኔ ሰበራቸው አርቴታ ሰበራቸው በቃ ማን መቼ ነው የሚገባብን ማን 7 ጌም በተከታታይ አንድ ጎል የኒውካስል ማን ምን እሺ ነው ስለተሞከረብን ቅር ያለኝ ይመስላል ግን በጣም ቅር ብሎኛል ያስለመደኝ ነው ገባ አይደል ሁለት ለባዶ አሸንፌ ራሱ አረከው ምን አይነት ማን ሁለተኛው ጎል ያገባ ያበደ ጎል አቃጠላ የተሰበራችሁት ማስ ያገባ አይሳካ ሰበርሻችኋ ማን በቃ በጣም ሃፒ ከመሆን የተነሳ ማን ደንዝዣለሁ ገባ አይደል የነዚህ ስጋ ይጣፍጣል ማን ስበላቸው ያጦዛል አበርኩ ነው ምን ተረዳሽኝ አይደል ኮፒ ሊንክ ያረክሽ በደንብ አዳርሹ ኔክስት ጌም በርሌ ሚቋጥር ሰይምታ አብሮን የሚጨፍር ሰይምታ ፈሩን እኮ ሚቋጥሮች ፈሩ አንድ መፈልገው ሰው አለ እሱም ብቻ አሪፍ ጫወታ ላይ በርሌ ለማየት አያስፈልግም ብቻችን ከምናይ ደግሞ የሆነ ሰው አቀናባሪ ምረጡ ኮሜንት ላይ ባዮ ላይም ገብታችሁ ቮት ማድረግ እንዳረሱ ገነርስ ዛሬ በረኛዬ ስራ በዛበት እንዴ በየት በኩል ይቀመጥ እንዴ ራያ ገላውን እየታጠባ አይደል ራያ ሲፈልግ እየተቀመጠ አይደል ለኬፓ ጊዜ ነው እንዴ ስራ በዛበት እኮ ተሽቆጠቆጠ ልጁ ግን መቼ ያድናል ነው ማለት በቃ ኬፓ ማክስ ዶማን አሪፍ ናቸው እና ሂንካፔ ወራ በስማን በቃ ማለት በቃ ነው ሂንካፔ በቃ ማለት ነው እንዴ በቃ አስመስክራለች 5 ቁጥራን ይዛ ማለት ነው አስመስክራለች ማለት ነው እንዴ አሬ ይችላል ልጁ ጌታን ይችላል ጋይስ በጣም ነው የሚችለው ማ ደግሞ ቼላ ናት አቤት እንዴ የቀይ ካርድ ግብሯን ገብራለች አረ በቃሽ እንዴ እዚህ ወለ ነው ይወዱሽ ምን መሰላችሁ ቤቲንግም ከሰው ጋር ምን ተስተካከለ ቼልሲ ቀይ ካርድ ብላችሁ ሂዱ በቃ ቀጥታ ማለት ነው ግን አሁን ደግሞ መረጃ ሰጣራ ምናን ኦዲ ይቀንሳል አሉ አንኛውም እንኳን ደስ አለን አሁን ወደ ትኩረት ወደ ቀጣዩ ነው አይ ቲንክ ብሬንትፎርድ ነው መሰለኝ የምናገኘው ካራብ እቺ ዋንጫኛ ናት በቃ ዝም ብላችሁ ማንሆን እቺ እኛ ናት በቃ ዝም ብለን መነሳሻ እናረጋታለን ለማንኛውም ገነርስ ያው መሽቷል ግን እንኳን ደስ አላችሁ ነገ በደሞ በዝርዝር እንድበታለን ይመቻች ቀጣይ ጎል ሲገባብን እንዳናለቅስ እየሰቀው ነው ማለት በቃ በጣም ሊደብረን ነው ጎል ከገባብን እኔ አሁን ሁለት ለባዶ እየመራን ነው 95ኛው ደቂቃ ላይ ደርሰን ማለት ነው ወይ ሊገባብን ነው ያልኩ የተሳቀቅኩ ነበር በቃ ክሊን ሺት ለመድን ኦክቶበር ላይ ምንም አይነት ጎል አልገባብንም ተጫዋቾቻችን ጸዴ ናቸው እኔ ቤንዋይት ላይ ብቻ ነው ትንሽ ቅሬታ ያለኝ እንጂ ማለት ነው በጣም አሪፍ ተጫዋች ነው ያለን ከበረኛ ጀምሮ እስከ አጥቂያችን ምናምን ነገር ዛሬ ገባችሁ አምጪ በቃ ጥሩ ተጫዋታለች አሪፍ ናት ምናምን እሷ ብታገባው ደስ ይለኝ ነበር ሳካ ተቀውጧለች በጣም ደስተኛ ነኝና ዘንድሮ ማንበላው ነገር የለም ቺኩላ እንበላለን በክለባችን ስም ማለት ነው በጣም ጸዴ ቡድን ያለን የአርሰናል ደጋፊዎች ብያችኋለሁ ከወር በፊት ብያችኋለሁ ኢንጆይ አርኩት ይሄንን አርሰናል ኢንጆይ አርኩት ጸዴ ቲም ነው ሁለተኛ ቡድናችን ነው እንደዚህ በምሽቱ ሲያስደንቀን የነበረው ስለ ሼባው እንመለሳለን አርሰናል የሚባል ቡድንን ለምንድነው ማትፈሩት ስጉት በቃ ከዚህ በኋላ አርሰናል ሲባል ጋሽ አርሰናል ብላችሁ ጎንበስ ነው ማለት ያለባችሁ በቤንቹ ገብተን ብራይተን ለጠፍና በአግባቡ አስተናገርናት በቃ ጥግሽን ያጂ አንቺ አትመጣሪኝም ገብቶሻላ እዛ ሆነሽ ተቀመጪ መቼስ ያንዳንድ ቋጣሪያን ክለብ ደጋፊዎች ይያያችሁት ነበር ይሄን ጨዋታ ቤንቾቻችንን እንዴት አገኛችኋቸው አያችኋቸው በቃ እሳት እኛ ጋር ምትመርጠው ነገር የለም ይሄ ወላፍን የሆነ ቲም ነው ይወል ቤንች አትለው ቋሚ አትለያቸውም እኮ በመሰረታዊነት ባይሆን ዛሬ በጣም ያናደደኝ ነገር ሙከራዎች ተደረጉብን ሽት በቃ እንዴት ይደረግብናል እኔ ተጫዋቾች በፍጹም በቃ ነው በጣም ነው ተበሳጨው ጀማው ለማንኛውም የምሬን ነው ብላችሁ በቤንች አንድ እኮ ነው ቋሚ ተጫዋች ያስገባ ነው ማን ሁሉም ቤንች ናቸው እንኳን ደስ አላችሁ አርሰናል ደጋፊ ሼር ኮፒ ሊንክ አድርጉና አድርሱላችሁ ከናንተ ቋሚ የኛ ቤንች ይሻላል ብለ አድርስልኝ እንችላለን በጣም ነው ምንችለው በዚህ ሰዓት ደረጃ አንድ ክትፎ ቤት ማለት አርሰናል ለያራዳ ልጆች ማለት ነው ምንም ነው ምልህ ፕሪሚየር ሊግ አይደለም ሊያሳስብ የሚገባው በያለው ከዚህ በፊትም ያለባቸው ውድድሮች በጠቅላላ አርሰናል እጅግ በጣም አስፈሪ ነው የሚሆነው ነው የቡድን ዴብዝ ማለት ይሄ ነው ጥራት ያለው ዴብዝ በቃልኩ እኮ ደረጃ አንድ ክትፎ ቤት አርሰናል ሌላ ጥያቄ የለውም
በየትኛውም ደረጃ ሊያናግር የሚችል ቡድን ነው አርሰናል ማለት ነው። የፈለከውን ቤንቹን ገባ ቋሚውን ገባ አይቀርልህም። ልታገባ እንዳታስበው። እንደውም ዛሬ ብራይተን ትንሽ ተፍተጭሮ ነበረ፣ ነገር ግን ሊሰሟቸው አልቻሉ። በየትኛው መንኩድ አስተናግዶ መውጣት የሚችል ክለብ ሆኗል አርሰናል ማለት ነው። ሚኬል አርቴታ ሳይታሰብ እጅግ በጣም አስፈሪ ክለብ ነው እየሰራ ያለው ማለት ነው። አሁን ቻምፒዮንስ ሊግም ሆነ ፕሪሚየር ሊግ የሚገጥሙ ክለቦች እያሰቡበት እንዲገቡ የሚያስገድድ ቡድን ነው ተሰርቶ ቁጭ ያለው አራዳ ልጅ ማለት ነው። እለት ወደ እለት አስፈሪነቱን ጨምሯል። ጎል ልታገባበት አይደለም ልትሞክርበት ፍቃድ እየሰጣህ አይደለም። ብራይተን ሞክራለሁ ብሎ አሰበ፣ ሳካ ገባ፣ አሳካ ብሎ ወጣል ያራዳ ልጅ። ምንም ሌላ ነገር ውስጥ አይገባም። መሮታል አርሰናል ያራዳ ልጅ። የሚገባበትን ያገኘውን ሁሉ እምሽክ ነው። ይሄ ቪዲዮ አርሰናል ደጋፊ ሆነ ከመጣለ ፎሎ አርግ ማለት ነው። ፎሎ ሳታረግ ቪዲዮ እንዳታይ ፎሎ አርግ፣ ከዛ ላይክ አድርግ። ይሄ ሰውዬ ማለት ለስራ ነው የመጣው። በቃ ምንም እንዲ ሊጫወት ምናምን ጉዳይ ምናምን ኖሮ ቀጥታ ወደ ስራ ነው የገባውና እንዴት ነው የሚያኮራው! ቢስሚላህ እንዴት ነው በቃ እንዴት ነው ደህንነት የሚሰማ ይሄ ሰውዬ ስላለ ማለት ነው። እና ለማን እንደፈራው ታውቃላችሁ? ለአርቴታ ምን እንዴት ልታረጋቸው ነው? ይሄንን ሁሉ ወርልድ ስታር ይዘህ ምን ልታረጋቸው እንደሆነ አላቀለም። የራስህ ጉዳይ፣ ልትጨነቅ ነው ዘንድሮ በራስህ ምክንያት ልትጨነቅ ነው፣ የራስህ ጉዳይ። ግን አርሰናል በቃ እንዴት ነው የሚያምረው! ቢስሚላህ በቢቲም ገብተን ማለት ነው ብራይተንን ምንም ጥያቄ የለው። ምን ብያችሁ ነበር ቀደም ይውላችሁ። ዛሬ ደግሞ ማለት ነው ከኦፕን ፕሌይ በኦፕን ፕሌይ አስከፍተን ምን አይነት ጎል ነው የምናገበው? አረ እንችላለን። በሰማም እንዴ ሜሪኖ ምንድነው እንደዚህ ተረከዝ እንዴ? ማን ኔይማር ምንድነው? ምን አይነት ነገር ነው የምታረገው ነው ሜዳ ውስጥ? እኔ እኮ ግራ ገባኝ። ሳካ ተቀይሮ ገብቶ አገባ። ምን አይነት ጨዋታ ነው ማክስ ዶመን የተጫወተው? በስማም ማክስ ዶመን ማለት በጣም ትልቅ ታለንት ነው። በጣም ነው የሚችለው። ኗኔሪ ለዚህ ነው ቋሚ ይሁን ምለው። በቃ የሚገርም ፊኒሺንግ ነው። ኤዜ በጣም ነው የሚችለው። ሙሉ ቲማችን ዛሬ ተንቀሳቅሷል። ማን ብራይተን አይችሉም። ነግራችሁ ነበር እኮ ይላል ዩናይትድ 4-2 ካሸነፈው እኛ በቢ ቲማችን እናሸንፋለን ብዬ ቀደም ተናግሬያለሁ አይደል? ይሄን ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት እያደረጋችሁ ለሁሉም ሰው ላኩላችሁ። ባይዘው ጋይስ ዛሬ አርሰናል ያሸነፈው በህፃናት ነው። ካፍ በኋላ ምናምን አስገብቶ ዋናው እነ ማጋሊስ ሳካ ምናምን ራይስ ምናምን አሁን የገቡት አለ እንጂ ጥንብ ሽማግሌች በስባሳ ሽማግሌ ክለብ 200 ሚሊዮን ምናምን ለአጥቂ አወጡ በዜሮ ለጠፍ ደስ ሲል ከዛላችሁ ነው ማን ይላችኋል እግዚኦ ማለት ሽምልስታችሁ ሁሉም አልቋል። ሽምልስታችሁ አታውት ይቀባችሁ ኤስ ልስጣችሁ ንጋ ገባኝ ከየትን ልስጣችሁ አለቀ እንግዲህ ልስጣችሁ በስባሳ ሽማግሌ። የሚኬል አርቴታው አርሰናል ብራይተንን 2-0 በማሸነፍ ወደ ቀጣይ ዙር አልፏል። ሌላውም የለንደኑ ትልቁ ክለብ ቸልሲ ወልቭስን ማሸነፍ ችሏል። ቪዲዮውን ግን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ያው አርሰናል ይሄ ዋንጫ ካራባኦ ካፕ እንደ መክሰስ ነው ብዬ ነው ማሰበው። በዛ አመት አርቴታና አርሰናል ከዚህ የተሻለ ዋንጫ ነው የሚጠበቅባቸው ግዴታ ነው ብዬ ነው ማሰበው። እቅዳቸውም ያ ነው። ይሄ ምንድነው መነሳሻ እንደ ዲዘርት ሊሆን ይችላል እንጂ ግብ ይሆናል ብዬ አላስብም። ግን አርቴታ ያያችሁት እኔ ሁሌ እንደምለው አሁን ብዙ ሰዎች ይወቅሱት ነበር ሳካ ለምን ያሳርፍ ምናምን ሲደላው ምን ማድረግ እንደሚችል የዛኔ አማራጭ ስለሌለው ነው። አሁን ግን በቃ አማራጭ አለው በየቦታው ልጆች አሉት። ስለዚህ እነሳካ ያሳርፋቸዋል። መጀመሪያ ይዟቸው የገባው ልጆች እኮ ሌላ ቡድን ውስጥ ቋሚ ነው ሆኖ የሚጫወቱት ግን ከዛ ውስጥ ኢዜ ብቻ ነው ይዞ የገባው የነበረውና እንደዛ ልጆችን ሁሌ በሁሉ ጨዋታ ላይ ቋሚ ሲያደርጋቸው የነበረው አማራጭ ስላልነበረው ነው። ሁሉም ሰው እንደዚህ ነው የሚያደርገው። አሁን ግን አማራጭ ስላለው ይሁት ከታች ጀምሮ እያመጣ እነ ዶማንን እያጫወተ ነው። አርሰናል እንግዲህ መሸነፍ አይደለም ጎል ከተቆጠረበት በጣም ቆይቷል። የአርሰናል ደጋፊዎች አሪፍ ሁኔታ ላይ ነው ብዬ ነው የማስበው። እንኳን ደስ ያላችሁ። ለማንኛውም በድሉ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሰናል በኦክቶበር 6 ጨዋታ ተጫወተ፣ 12 ጎል አስቆጠረ፣ 6ቱንም ጨዋታ አሸነፈ፣ 6 ክሊን ሺት አስጠበቀ። ኦ ማይ ጋድ አርሰናል ምንም አልተሸነፈ፣ ምንም አልገባበትም። አይ ቲንክ ኦን ታርጌት ራሱ የተሞከሩበት ጎል ሙከሮች ራሱ 10 ራሱ አይደርሱ። ኦ አርሰናል አርቴታ ምን አይነት ድንቅ አርሰናል ነው ያስመለከተን ያለው። ምን አይነት ሞንስተር በቃ የሆነ አውሬ የሆነ ቡድን ነው የሰራው አርቴታ። ኦ ማይ ጋድ እኔ እንደዚህ አልጠበቅኩም። በጣም አደገኛ ቡድን እንደሚሰራ ኤክስፔክት አድርጌ ነበር ከክረምት ጀምሮ ልክ ስነግራችሁ ሳወራችሁ እንደነበረው። ግን
በዚህ ደረጃ ደግሞ አልጠበቅኩም። ጭራሽ ማይሞከርበት አይነት ቡድን ዛሬም እንዳያችሁት ብራይተን ሜዳችን ድረስ ጋብዘን በቢና በሲ ትንሽ ቀላቅለን ቡድን ገጥመን 2-0 ይሄ በጣም በታሪክ በእንግሊዝ ታሪክ ራሱ የሚቀመጥ ታሪክ ነው። ከጀርባው የምትመለከቱት ቁጥር ይህ የአርቴታ አርሰናል ነው አርሲዎች። ለማንኛውም ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ። ቤተሰቦች ፎሎ ያደረጋችሁ ሰዎች ደግሞ ፎሎ ያደረጋችሁ ይመቻችሁ። በቤንች መግባት ማለት እኮ ነው። አርሰናል ጋር ምንም ችግር የለም። 10 ተጫዋች ቀንሶ ነው የገባው። አንድ ተጫዋች ነው ቋሚ አሰላለፍ ውስጥ የነበረው፣ እሱም ባለፈው ኤብሪቼዚ። እኔ እኮ የገረመኝ ኢንካፔ ሲወጣ ጋብሪኤል ማጋሌሽ ነው የሚገባው። ምንም ችግር የለም። ቤናይት አቋሙ እንዲህ ካለ ቲምበር እንዴ ምን አይነት ቡድን ነው አርሰናል? 2-0 ውጤት አሸንፏል። ወደ ቀጣዩ ዙር አልፏል። ኢቲያን ንዋኔሪና እንዲሁም ቡካዮ ሳካ ስታር ቦይ ጎል አስቆጥረዋል። ማክስ ዶማን ነበር በዛሬው ጨዋታ ቋሚ አሰላለፍ ውስጥ የገባው። ማክስ ዶማን ታሪክ ሰርቷል። እንግዲህ በትንሽ እድሜው ቋሚ አሰላለፍ ውስጥ የገባ ተጫዋች ሆኖ ለአርሰናል ታሪክ መስራት ችሏል። አርሰናል የሚገርም ግስጋሴ ነው። ይህን ዋንጫ ከበሉ 32 ዓመታት ተቆጥረዋል። ይህን ዋንጫ ይበላሉ ከሚባሉ ቡድኖችም አንዱ ነው። ምክንያቱም እንደምታዩት ነው ስኳድ ጥልቀቱ። አርሰናል ደጋፊዎች ግን በስማ በቃ ምን አይነት ስኳድ ነው ያላችሁ? በእውነት የሚያስቀና ስኳድ ነው ቡድናችሁ ያለው በእውነት። ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ። ስለ ጨዋታው ሀሳባችሁን ስጡበት። ይመቻችሁ።